የትምህርታችን ርዕስ የሚሆነው መንፈሳዊ ቤት በሉስቲ መንፈሳዊ ቤት ለመሆን ተሰሩ። ምን ቤት? መንፈሳዊ ቤት ለመሆን ምን አድርጉ? ተሰሩ። ይህንን ቃል የምናገኘው በአንደኛ ጴጥሮስ መልእክት ምዕራፍ 2 ቁጥር 5 ላይ ነው። ይህንን ያነሳንበት ዋና ዓላማ ደግሞ አሁን የፊታችን የምናከብረው ከዘጠኙ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ አበይት በዓላት ከሚባሉት አንዱ የምን በዓል ይባላል? ይሰማችኋል አይደለ? የምን በዓል ይባላል? በዓለ ጰራቅሊጦስ ይባላል፣ ወይም ደግሞ የመንፈስ ቅዱስ በዓል ይባላል። እግዚአብሔር አምላካችን አንድ ሲሆን ሶስት ሲሆን ደግሞ ስንት ነው? አንድ ነው። ሶስት አካላት አንድ መለኮት፣ ሶስት ስም አንድ ፈቃድ፣ ሶስት ግብር አንድ ስልጣን፣ ሶስት ኩነት አንድ መንግስት። እኛ ክርስቲያኖች የምናመልከው ስንት አምላክ ነው? ስንት አምላክ ነው? አንድ አምላክ ነው። አንድ አምላክ ግን በስንት አካል? በስንት አካል? በሶስት አካል። ሶስት አካል ያለው እግዚአብሔር፣ ሶስት ስም ያለው እግዚአብሔር፣ ሶስት ግብር ያለው እግዚአብሔር፣ ሶስት ኩነት ያለው እግዚአብሔር አንድ አምላክ ብለን ነው የምናመልከው። ስለዚህ ከሶስቱ አካላት አንዱ የራሱ የሆነ አካል ያለው ጰራቅሊጦስ መንፈስ ቅዱስ ለሰው ልጆች ጸጋ እግዚአብሔርን ለመግለጥ፣ ለሰው ልጆች ስጦታን ለማደል፣ ለሐዋርያት ጽናትን፣ ትዕግስትን፣ ዕውቀትን፣ ጥበብን ለማደል በዓለ ሃምሳ በሚባለው የአይሁድ በዓል የእሸት በዓል የነበረውን እግዚአብሔር በሐዲስ ኪዳን ደግሞ የደስታ በዓል አደረገላቸው። በብሉይ ኪዳን ዘመን ከሰበሰቡት አዝዕርት ሁሉ ለእግዚአብሔር መስዋዕት ለማቅረብ በበዓለ ሃምሳ ካጨዱት አስራት በኩራት ይዘው እየተሰበሰቡ በኢየሩሳሌም ለእግዚአብሔር ያቀርቡ ነበረ። ስለዚህ በብሉይ ኪዳን ዘመንም የደስታ በዓል ነው። በሐዲስ ኪዳን ዘመን ደግሞ የበለጠ ለሰው ልጆች ደስታ የሚሰጥ ነውና ይህንን የደስታ በዓል እግዚአብሔር በዓለ ጰራቅሊጦስ እንዲሆን የመንፈስ ቅዱስ በዓል እንዲባል ይህንን ቀን የፈቀደልን አምላካችን ስሙ ለዘላለም የተመሰገነ ይሁን። ስለዚህ ይህንን በዓል ከማክበራችን በፊት ጌታችን መድኃኒታችን ኢየሱስ ክርስቶስ ባረገ በ10ኛው ቀን ነው መንፈስ ቅዱስ የወረደው። የሥላሴ አንድነትና ሶስትነት የተገለጠው በባሕረ ዮርዳኖስ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲገለጥ ነው። እግዚአብሔር በብሉይ ኪዳን ዘመን ቁጥሩ ስንት እንደሆነ አይታወቅም። ማለትም እግዚአብሔር እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ተብሎ ተነገረለት እንጂ ሶስት አካላት መሆኑን አልተነገረለትም። ነገር ግን ሙሴ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን ምን እንበል? እንፍጠር። እግዚአብሔርም አለ ኑ እንውረድ፣ አንዱ ያንዱን ነገር እንዳይሰማ ቋንቋቸውን በዚያው ምን እንበለው? እንደባልቀው። አብርሃምም እንዲህ አለ አቤቱ በፊት ሞገስን አግኝቼ እንደሆነ ባሪያህን አትለፈኝ፣ ጥቂት ውሃ ይምጣላችሁ እግራችሁንም ታጠቡ አላቸው። ስንት ሰዎችን አግኝቶ? 3 ሰዎችን። ስለዚህ ይሄ በብሉይ ኪዳን ዘመን ሥላሴ የሚለው ምስጢር ነበረ። የእግዚአብሔር የአካል ሶስትነቱ በምስጢር ነው የሚነገረው። ምስጢረ ሥላሴ ይባላል። አማናዊ መገለጥ ግን የተደረገው በጥምቀት ነው። ስለዚህ ክርስትና የመገለጥ ሃይማኖት ነው። የምን ሃይማኖት ነው? የምን ሃይማኖት ነው? በዓሉ እንኳን አስተርዮ ይባላል። ጥምቀት ክርስቶስ
እግዚአብሔር ለዓለም ሁሉ ራሱን የገለጠበት ጥምቀት ይባላል። በዚህ ጥምቀት እኛ ምን አግኝተናል? ልጅነት አግኝተናል ማለት ነው። ስለዚህ አንድ ሰው የሚጠመቀው በማን ስም ነው? በአብ በወልድ እና በመንፈስ ቅዱስ ስም ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ 40 ቀን በምድር ላይ ከቆየ በኋላ ደቀ መዛሙርቱን ወደ ቢታንያ ይዟቸው ከወጣ በኋላ ሾማቸው። ከቅዱስ ጴጥሮስ ጀምሮ እስከ ቅዱስ ዮሐንስ በእድሜ ትንሹ ማለት ነው። በስራው ግን ትልቅ፣ በእድሜ ግን ከሐዋርያት ሁሉ ትንሽ ነው። ስለዚህ እስከሱ ድረስ እስከ ሊቀ ጵጵስና ድረስ ከሾማቸው በኋላ ባረካቸው። ምን አደረጋቸው? ባረካቸው። ስልጣን በምድርና በሰማይ ተሰጠኝ አላቸው። መጀመሪያ ስልጣን የሌለው ሆኖ አይደለም፣ ለተዋሃደው ስጋ ነው። ለዚህ ለተዋሃድኩት ስጋ ስልጣን ተሰጠው። ምንድነው ስልጣኑ ሲባል መለኮት የስጋን ገንዘቡ በማድረጉ ስጋ የመሬት ስበት ይዞት እዚህ ሲቀር ሳለ መለኮት የተዋሃደው ስለሆነ የመሬት ስበት ሳይዘው ከምድር ወደ ሰማይ ምን አደረገ? አረገ። ስለዚህ ዛሬ በእግዚአብሔር ቀኝ አለ ማለት ነው። በምልአቱ አለ ማለት ነው። ያ ውስን የነበረ ስጋ መለኮት ስለተዋሃደው የማይወሰን ሆነ ማለት ነው። ስለዚህ ምን አላቸው? ኃይልን እስክትለብሱ ድረስ ከኢየሩሳሌም አትውጡ አላቸው። ምን እስክትለብሱ ድረስ? ኃይልን እስክትለብሱ ድረስ አባቴ ለሰው ልጆች የሰጠውን ተስፋ እስኪፈጸም ድረስ መንፈስ ቅዱስ መጥቶ እስኪያጸናችሁ ድረስ ለአገልግሎት ቀድማችሁ ምን አትበሉ፣ አትሰማሩ። ገና ነው። መንፈስ ቅዱስ ሲመጣ ስለ እኔ ይመሰክርልኛል። ስለዚህ እናንተ የምትናገሩበት አንደበት ጸጋ፣ ሰማያዊ ሀብት፣ ሰማያዊ ዕውቀት እስኪገለጥላችሁ ድረስ በኢየሩሳሌም ምን በሉ ቆዩ አላቸው። ከዚህ በኋላ እየባረካቸው ወደ ሰማይ ምን አለ? አረገ። ደመና ተቀበለችው፣ ሰማያት ተቀበሉ። ስለዚህ ሰማያት የእግዚአብሔርን ክብር ይናገራሉ። እግዚአብሔር በምስጋና ወደ ሰማይ አረገ። ለሐዋርያት ግን ኃይልን እስክትለብሱ ድረስ ከየት አትውጡ አላቸው? ከየት አትውጡ አላቸው? ከኢየሩሳሌም አትውጡ አላቸው። ምን እስክትለብሱ? ኃይልን፣ ጽናትን፣ ትዕግስትን፣ ሰማያዊ ዕውቀትን፣ ሰማያዊ ጥበብን እስክትለብሱ ድረስ በኢየሩሳሌም ቆዩ አላቸው። ስንት ቀን? 10 ቀን። ስንት ቀን? 10 ቀን። ስለዚህ ከዕርገት እስከ ጰራቅሊጦስ ያለው 10 ቀን የምን ምሳሌ ነው ሲባል የመጀመሪያው የ10 የመላእክት ከተሞች ምሳሌ ነው። ማለትም የ10 የመላእክት ስልጣን ማለት ነው። ከተሞቹ 3 ናቸው። ኢዮር፣ ራማና ኤረር ይባላሉ። እነዚህ በ10 ነገድ ከፍሎ 10 ማዕረጋት ሰጥቷቸው ኃይላት፣ አጋዕዝት፣ ስልጣናት፣ መናብርት እያለ አርባብ እያለ በ3ቱ ከተሞች 10 የመላእክት ማዕረጋት ምሳሌ ነው። አንድም 10 በቤተ ክርስቲያን የምሉዕነት ምሳሌ ነው። ሙሉ የመሆን ጉድለት የሌለበት የ10ቱ ሕግጋት እግዚአብሔር ማን ይባላሉ? ማን ይባላሉ? ከኔ ከእግዚአብሔር በቀር ሌላ አምላክ ምን አትበል፣ አታምልክ። የእግዚአብሔርን ስም በከንቱ ምን አትበል፣ አትጥራ። ሰንበትን ምን በል፣ አክብር። እናትና አባትህን አክብር። አትግደል፣ አትስረቅ፣ አታመንዝር። የባልንጀራህን ቤት አትመኝ። ባልንጀራህን በሐሰት አትክሰስ። ባልንጀራህን እንደራስህ ምን በል፣ ውደድ። አንድም 10 ቀናት የ10 የቅድስና ማዕረጋት ምሳሌ ናቸው። የቅድስና ማዕረጋት በ3 ይከፈላሉ። ንጽሐ ሥጋ፣ ንጽሐ ልቡና፣ ንጽሐ ነፍስ ተብለው በእያንዳንዳቸው ውስጥ 4 ማዕረጋተ ቅድስና አሉ። የመጨረሻው ቅድስና ከወይነ እሳት ይባላል። መላእክትን መሆን ማለት ነው። ስለዚህ የሰው ልጅ እነዚህን ምስጢራት እንዲረዳ 10 ቀናት በኢየሩሳሌም ቆዩ ተባሉ።
ሰማያዊ ዕውቀት በስጋ ያይደለ በስጋዊ ጥበብ የማይደረስበትን የኢየሱስ ክርስቶስ ማንነትን የእርሱን አምላክነት የእርሱን የባህሪ ጌትነት ክርስቶስ አንድ አካል አንድ ባህሪ ነው ብሎ ለማስተማር መንፈሳዊ ዕውቀት ያስፈልጋል። ስለዚህ የመንፈስ ቅዱስ ማደሪያ ለመሆን ተሰሩ። የማን ማደሪያ? የትምህርታችን ርዕስ መንፈሳዊ ቤት ለመሆን ምን በሉ? ተሰሩ ነው። መንፈሳዊ ቤት ምን አይነት ነው ስንል የማይፈርስ የማይጠፋ ቤት ነው። ምክንያቱም መንፈስ ረቂቅ ነው። ስለዚህ መንፈሳዊ ቤት ለመሆን ተሰሩ አለ። ለምንድን ነው መንፈሳዊ ቤት ለመሆን ተሰሩ ያለው? እግዚአብሔርን ደስ የሚያሰኝ መስዋዕት መንፈሳዊ መስዋዕት ታቀርቡ ዘንድ አለ። ምን አይነት መስዋዕት? መንፈሳዊ መስዋዕት። የክርስቲያኖች መስዋዕት መንፈሳዊ መስዋዕት ነው። ጾም መንፈሳዊ መስዋዕት ነው። ስግደት መንፈሳዊ መስዋዕት ነው። ምጽዋት መንፈሳዊ መስዋዕት ነው። ጸሎት መንፈሳዊ መስዋዕት ነው። እነዚህ መንፈሳዊ ስራዎችን ለመስራት ግን አስቀድሞ ንጽህና ያስፈልጋል ነው። አስቀድሞ ከኃጢአት ማሰሪያ መፈታት ያስፈልጋል ማለት ነው። ቅዱስ ጴጥሮስም ያለው መንፈሳዊ ቤት ለመሆን ተሰሩ አላቸው። በዘመኑ ለነበሩ ክርስቲያኖች ማለት ነው። እንግዲህ ሰው ሲፈጠር የመንፈስ ቅዱስ ማደሪያ ሊሆን ነው የተፈጠረው። የማን ማደሪያ? የማን ማደሪያ ልንሆን ነው የተፈጠርነው? የመንፈስ ቅዱስ ማደሪያ። እንዲህ ይላል ነቢየ እግዚአብሔር ሊቀ ነቢያት ሙሴ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ አለ። ምድርም አትታይም ነበር፣ በውሃ ተሸፍና ነበረ። የእግዚአብሔር መንፈስም በውሃ ላይ ምን ይል ነበር? ሰፎ ይኖር ነበር አለ። በምን ላይ? በውሃ ላይ። ከውሃ ውስጥ ፍጥረት ሁሉ ተገኘ። የብሱ ይገለጥ አለ፣ የብሱ ተገለጠ። ስለዚህ ከዚህ ከየብስ ደግሞ እንስሳት፣ እጽዋት፣ አራዊት፣ የባህርም የየብሱም ፍጥረታት ከተፈጠሩ በኋላ መጨረሻ ሰው ተፈጠረ። ማን ተፈጠረ? ሰው መጨረሻ። ስለዚህ እግዚአብሔር ቅዱስ መንፈሱን በማን ላይ ያሳደረ ማለት ነው? በሰው ላይ ያሳደረ ማለት ነው። ሰው የማን ማደሪያ ሆነ? የመንፈስ ቅዱስ ማደሪያ፣ ሕንፃ ሥላሴ ሆነ። የሰው ልጅ የመንፈስ ቅዱስ ማደሪያ ሆኖ በጽድቅ በንጽህና በድንግልና በቅድስና 7 ዓመት ከቆየ በኋላ ይህንን ጸጋውን የሚያጣበት ሕግ ተላለፈ። ምን ተላለፈ? ሕግ ተላለፈ። ትእዛዝን አፈረሰ። በምክረ ከይሲ ተታሎ ከገነት ወጣ። ስለዚህ የልጅነት ጸጋውን ምን አለ? አጣ። የልጅነት ጸጋውን አጣ። የእግዚአብሔር ማደሪያ መሆኑ ቀረና አዳም ገብሩ ለዲያብሎስ፣ ሔዋን አመቱ ለዲያብሎስ ብለው ፈረሙ። ከዚህ በኋላ የርኩስ መንፈስ ማደሪያ ሆነ ማለት ነው። ቅዱስ የሆነውን የእግዚአብሔርን መንፈስ በማሳዘኑ ነገር ግን አዳም በጊዜው ተስፋ ተሰጠው። ምን ተሰጠው? ተስፋ። ያ ቤት መጽዳት ስላለበት፣ ያ ቤት ከኃጢአት መላቀቅ ስላለበት ከልጅ ልጅ ተወልጄ ምን እልሃለሁ? አድንሃለሁ አለ። ጸጋህን መልስልሃለሁ አለው። መራቆቱን መልስልሃለሁ አለው። ስለዚህ ተስፋ ሲሰጠው የቁርበት ልብስ አልብሶ ከገነት አስወጣው። የምን ልብስ አለበሰው? የቁርበት። አንድም ሟች ነህ ሲል፣ አንድም ደግሞ እንደ ቆዳው ተወጥሬ በመስቀል ላይ ተሰቅዬ ምን እልሃለሁ? አድንሃለሁ ሲል፣ ስለዚህ አዳሚያችን ተስፋ ገንዘብ አድርጎ ከሱ በኋላ ያሉት ትውልዶች በሙሉ የክርስቶስን መምጣት እየተጠባበቁ ኖሩ። ነገር ግን እግዚአብሔር ፈጽሞ ከሰው ልጅ መንፈሱን አላራቀም ነበር። ምክንያቱም የመዳን ተስፋ ጌታችን አምላካችን ኢየሱስ ክርስቶስ ይገለጥባቸው ዘንድ የተመረጡ ነበሩ። በጎ ስራ እየሰሩ። ምን አይነት ስራ እየሰሩ? በጎ ስራ እየሰሩ። በአዳም በኩል
አቤልና ቃየን። አቤል ሲሞት በሱ ፈንታ ሴት፣ ከነገደ ሴት ደግሞ እየተዋለዱ እስከ ኖህ ዘመን ድረስ የሰው ልጆች ቆዩ። ነገር ግን በኖህ ዘመን የሰው ልጆች እጅግ የከፋ ስራን ሰሩ። በደል ክፋታቸው እስከ እግዚአብሔር ድረስ እስከ ሰማይ ድረስ ሄደ። እግዚአብሔርም ሰውን በመፍጠሩ ምን አለ? ተጸጸተ። ሰውን በመፍጠሩ አሁን ሙሴ ለኛ እንዲገባን ነው እንጂ እግዚአብሔር እንደኛ ተጸጻች ሆኖ አይደለም። እኛ ምን ነው ባላደረኩት፣ ምን ነው እጄን በሰበረው፣ ምን ነው እግሬን በቆረጠው፣ ምን ነው አፌን ምላሴን እንላለን። የእግዚአብሔር ግን እንዲህ አይደለም። እግዚአብሔር ሁል ጊዜ በስራው ትክክል ነው። ነገር ግን መጽሐፍ ቅዱስ የተጻፈው ለኛ ለሰው ልጆች ነውና የኃጢአታቸው ክብደት እስከምን ደረጃ እንደደረሰ ለማሳየት እግዚአብሔር ሰውን በመፍጠሩ ምን አላለ? ተጸጸተ። ስለዚህ በእውኑ መንፈሴን እስከ መቼ በሰው ላይ አሳድራለሁ አለ እግዚአብሔር። ከዚያ ደግሞ እግዚአብሔር መሐሪ ነውና በነቢያት ላይ ደግሞ እያደረ ለኛ ተስፋ ክርስቶስ ይመጣል እያሉ ነቢያት እንዲናገሩ ደግሞ መንፈስ ቅዱስ ጸጋን ሰጥቷቸው በትንቢት እስከ ክርስቶስ መምጣት ድረስ ለሰው ልጆች ተስፋ ተነገረ። ስለዚህ የክርስቶስ መምጣት ብቻ ሳይሆን እግዚአብሔር በኋለኛው ዘመን ለሰው ልጆች መንፈስ ቅዱስ እንደሚመጣ ቅዱስ የሆነው የእግዚአብሔር መንፈስ በሰው ልጆች ላይ እንደሚያድርባቸው በትንቢተ ሕዝቅኤል ምዕራፍ 26 ላይ እነሆ በኋለኛው ዘመን መንፈሴን በሰው ልጆች ላይ አኖራለሁ ብሎ ትንቢት አናገረ። ከዚህ በኋላ ሐዋርያት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሲመርጣቸው ተከትለውት ነበርና የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ስለዚህ አባታችን ሆይ ብለው እንዲጸልዩ ስልጣን ተሰጣቸው። ስለዚህ በስሙ ላመን ለሁላችን አባታችን ሆይ ብለን የምንጸልይበት የልጅነት ጸጋን ምን አለን ማለት ነው? ሰጠን ማለት ነው። አሁን በአዳም ምክንያት ወደ ዓለም የገባ ኃጢአት በሙሉ በክርስቶስ ቤዛነት ከውርስ ኃጢአታችን ለዘላለም ዳነ። ከምን ኃጢአት? ከውርስ ኃጢአት። ስለዚህ ካሁን በኋላ በአዳም ኃጢአት ማንም ምን አይልም አይጠየቅም። እያንዳንዱ የራሱን ሸክም ምን ይላል? ይሸከማል። ቤተ ክርስቲያናችን በአብ በወልድ በመንፈስ ቅዱስ ስም ካጠመቀችን በኋላ የመንፈስ ቅዱስ ሕንፃ ነንና ሜሮን ትቀባናለች። ምን እንቀባለን? ሜሮን። በብሉይ ኪዳን ነገስታት ሲሾሙ የሚቀቡት ያ ፈሳሽ በሐዲስ ኪዳን ደግሞ ለኔና ለናንተ የንጉስ ልጆች ነንና ምን እንላለን? በዛ እንከብራለን። አሁን ይህንን የከበረ ሰውነታችንን በኃጢአት የምናጎድፈው ከሆነ መንፈስ ቅዱስ ከኛ ይለያል። ስለዚህ መንፈስ ቅዱስ እንዳይለየን በንስሐ ሳሙና ምን ማለት አለብን? መታጠብ አለብን። መታጠብ። በኖህ ዘመን የነበሩት ሰዎች እግዚአብሔርን በማሳዘናቸው ጥቂቶች ግን እሱን ስላስደሰቱት ኖህ በምድር ላይ ዘር ይቀጥል ዘንድ መርከብ ስራ ተብሎ መርከብ ሰራ። ሄኖክ ደግሞ የትንሣኤ ማረጋገጫ የሰው ልጅ ሙቶ እንደማይቀር ምስክር ነውና ከነስጋው ከነነፍሱ ወደ ብሔረ ሕያዋን ተወሰደ። ሌሎቹ ግን 100 ዓመት ጨፍረንበት፣ 100 ዓመት ዝሙት ሰርተንበት፣ 100 ዓመት ቆሽሸንበት በ20 ዓመት ቤታችንን እናጸዳለን፣ መርከብ እንሰራለን አሉ። ነገር ግን ጊዜ ታክሲ አይደለምና ቆሞ አይጠብቅምና የ120 ዓመት ድንገት ምን አለ ደረሰ። ቤታቸው ሳይጸዳ ጎርፍ መጣና ምን አደረጋቸው? ወሰዳቸው። ክርስቲያኖችንም ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያስተምር ምን አለ? በአሸዋ ላይ ቤታችሁን አትስሩ አለ።
ነፋስ ነፈሰ፣ ጎርፍም ምን አለ? ጎረፈ። ያን ባሸዋ ላይ የነበረ ቤት ጠርጎ ምን አለው? ወሰደው። እናንተ ግን ቤታችሁን በምን ላይ ስሩ አለ? በአለት ላይ ስሩ። ነፋስ ነፈሰ፣ ጎርፍም ጎረፈ። ያን ቤት ግን ሊወስደው አልቻለም። ምክንያቱም በምን ላይ ታንጿል? በምን ላይ ተሰርቷል? ስለዚህ መንፈሳዊ ቤት በአለት ላይ ምን ያለ ነው? የተሰራ ነው። ሃይማኖታችሁን አጥብቃችሁ ያዙ ማለት ነው። መንፈሳዊ ቤት ለመሆን ተሰሩ ማለት የመንፈስ ቅዱስ ማደሪያ የነበሩ ሰዎችን አስቧቸው ነው። ለምሳሌ ቅድስት ኤልሳቤጥ መንፈስ ቅዱስ ምን አለባት ይላል? ሞላባት፣ አደረባት። የእመቤታችንን የሰላምታዋን ቃል በሰማች ጊዜ በማህፀን ያለው ጽንስ ምን አለ? በደስታ ዘለለ። እሷም የጌታዬ እናት ወደ እኔ ትመጣ ዘንድ ይህ እንዴት ይሆናል አለች። አንቺ ከሴቶች ሁሉ ተለይተሽ ምን ያልሽ ነሽ? የተባረክሽ ነሽ ብላ አመሰገነች። የማኅፀንሽ ፍሬም ምን ያለ ነው? የተባረከ ነው። የመንፈስ ቅዱስ ማደሪያ ስንሆን ሰው እንሆናለን። ሰው ከሆን ዘንዳ ደግሞ ወደ ሰማያውያን አካላት እናድጋለን። ሰው ሆነን እንደ መላእክት እንሆናለን። እንደምን እንደ መላእክት። ብዙ ቅዱሳንን ስትመለከቷቸው በንስሐ የተመለሱ ቅዱሳን እስከ 10ኛው ማዕረጋተ ቅድስና ደርሰው መላእክትን በየነገዳቸው አይተው ከመላእክት ጋር እኩል ስልጣን ስላላቸው አትስገድልኝ እስከ መባል ደርሰዋል። ምን አትበልልኝ? አትስገድልኝ። ለምሳሌ በንጽህና በቅድስና በድንግልናው የምናውቀው ወንጌላዊው ቅዱስ ዮሐንስ ራእዩን እየተመለከተ በነበረበት ሰዓት የእግዚአብሔር መልአክ ሲገለጥለት በግንባሩ ተደፍቶ ሰገደ። የዚህን ጊዜ መልአኩ ምን አለው? አይ አትስገድልኝ፣ እኔም እንዳንተ ነኝ አለው። ምን ማለት ነው? ለመላእክት መስገድ አይገባም ለማለት ነው? አይደለም። ለምሳሌ በዚህ ዓለም በስልጣን ደረጃ እኩል የሆኑ ሰዎች ሰላምታ ይለዋወጣሉ እንጂ የሰላምታቸው አይነት አይቀያየርም። ነገር ግን 100 አለቃ 50 አለቃ ባጠገቡ ሲያልፍ 50 አለቃ ለ100 አለቃው የሚሰጠው ሰላምታ ምን ይላል? ይለያል። ቅዱስ ዮሐንስ ወንጌላዊ በቅድስናው ከመላእክት ጋር እኩል ስለነበረ መልአኩ በትሕትና ምን አትበልልኝ አለው? አትስገድልኝ። ስለዚህ መንፈሳዊ ቤት ስንሆን ሰው እንሆናለን። መጀመሪያ ምን እንሆናለን? ምን ትሆናላችሁ እንዴ? አሁንስ ሰው አይደለሁም እንዴ እንዳትሉ። ብዙዎቻችን ሰው ብቻ ሆነን ቀርተናል። ቀፎ ብቻ፣ ማር የሌለው ማለት ነው፣ ንብ የሌለው ማለት ነው። ነጠላ ለብሰን ቤተ ክርስቲያን እንመላለሳለን። ግን ከነጠላው በኋላስ? ከነጠላው ውስጥስ? ቀፎ ብቻ ሆነን ከቀረን የእግዚአብሔር ማደሪያ ለመሆን ካልተሰራን በምትኩ የርኩስ መንፈስ ማደሪያ እንሆናለን። ከዛስ ሰው ብቻ ከነበረ ሰው ኃጢአትን እየተለማመዳት ሲሄድ እንስሳ ይሆናል። ምን ይሆናል? እንስሳ። ዝቅ ሲል ማለት ነው። የተፈጠረበትን ዓላማ ሲዘነጋ እንስሳ ይሆናል። ቅዱስ ዳዊትም ሰብእሰ እንዘ ክቡር ውእቱ ወኮነ ከመ እንስሳ። ሰው ክቡር ሆኖ ሳለ ማንን መሰለ? እንስሳን መሰለ። ዛሬ አሁን ብዙዎቻችን እንደዛ እንስሳት ምግብ ማሰማሪያ ፈልጎ የሚያሰማራቸው ይፈልጋሉ። እረኛ ይፈልጋሉ። ቤታቸውን የሚያጸዳላቸው ይፈልጋሉ። ማታ ደግሞ ሰትሮ የሚዘጋባቸው ይፈልጋሉ። ክርስቲያንም እንስሳ ሲሆን እንዲህ ነው፣ በሌሎች ቅኝ ይገዛል ማለት ነው። ከእንስሳት በኋላ ደግሞ ምን ይሆናል? የሰው ልጅ እግዚአብሔር ጸጋው እየራቀው ሲሄድ ከእንስሳ ዝቅ ሲል ደግሞ አራዊት ይሆናል። ምን ይሆናል? አራዊት። አራዊት ምግባቸው ስጋ ነው፣ መጠጣቸው ደም ነው። ዛሬም የሰው ልጅ አራዊት ሆኗል። ወንድም በገዛ ወንድሙ ጨክኗል። እህት በገዛ እህቷ ምን ብላለች? ጨክናለች።
ለሚያልፈው ለሚጠፋው መብል አትጨነቁ ተብሏል። ለምሳሌ የዛሬው ቅዱስ ወንጌል የሚነግረን ለምትበሉትና ለምትለብሱት ምን አትበሉ አትጨነቁ፣ ነፍስ ከመብል ሰውነትም ከልብስ ይበልጣልና። አስቀድማችሁ እናንተ ግን ጽድቅና መንግስቱን ፈልጉ፣ እግዚአብሔርን እያስደሰትኩት ነው ወይ በሉ ማለት ነው። ለእግዚአብሔር ምቹ ነኝ ወይ? እኔ የመንፈስ ቅዱስ ማደሪያ ለመሆን ትክክለኛ ቤተ መቅደስ ነኝ ወይ በሉ ነው። ሌላው ይጨመርላችኋል ነው። ሐዋርያት ኃይልን እስክትለብሱ ድረስ በኢየሩሳሌም ቆዩ ተባሉ። በዓለ ሃምሳ በተባለው በዚያ ዕለት ሐዋርያት የሚችሉት ዕብራይስጥ ቋንቋ ነው። መንፈስ ቅዱስ በወረደ ጊዜ ግን 71 ቋንቋ ተጨምሮላቸው በ72 ቋንቋ ለግሪኩም፣ ለሮማውም፣ ለአይሁዱም፣ ለሁሉም፣ ለሶሪያውም በዘመኑ ለሚታወቀው ዓለም ለአረማይኩም ለነዚህ ሁሉ ወንጌልን አስተማሩ። እንደውም እነዚህ የምናውቃቸው አይሁዳውያን ሲሆኑ እንዴት እንደው በዚህ በ3 ሰዓት በውኑ ጎሽ ጠጥተው ነው እንጂ ጠላ ጠጥተው ነው እንጂ ጠጅ ጠጥተው ነው እንጂ እውነት እንዲህ ያለ ጸጋ ከየት ይገኛል? ምክንያቱም አይተውት አያውቁማ። ይህ ጸጋ ከሰው ልጆች ተወግዶ ነበራ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ ሲያርግ ይህንን ጸጋ ሊልክልን ነው። እኔ ካልሄድኩኝ መንፈስ ቅዱስ ወደዚህ ምን አይልም ብሏል? አይመጣም ብሏል። እኔ በሄድ ይሻላችኋል፣ ከኔ አብ ይበልጣል አላቸው። እናንተ ጋር በሆንላችሁ ደስ ይለኛል፣ ግን የሚበልጠውን ጸጋ ደግሞ ላዘጋጅላችሁ፣ ቤታችሁን ልሰጣችሁ፣ ቤታችሁን ምን ልልላችሁ ላዘጋጅላችሁ እሄዳለሁ። ተመልሼ ግን ምን እላለሁ? እመጣለሁ። እኔ ከመምጣቴ በፊት ግን ወንጌል ለፍጥረት ሁሉ እንዲደርስ ጸጋ መንፈስ ቅዱስ በእናንተ ላይ እንዲያድር ሰማያዊ ሀብትን የሚሰጣችሁ ከኔ ጋር በጌትነቱ የሚመሰገን ማን ይመጣል አላቸው? መንፈስ ቅዱስ ይመጣል። ማን ይመጣል? በክብር ከኔ ጋር የሚተካከል አካል ያለው ስም ያለው ገጽ ያለው መልክ ያለው። ስለዚህ ወደ እናንተ ምን ይላል? ይመጣል። ይህ እስኪገለጥላችሁ ግን በጸሎት በርቱ፣ በጾም ተወሰኑ ማለት ነው። እኔና እናንተ እኮ ጠዋት ከመኝታ ስንነሳም ያው ወጣቶቹ በተለይ ሞባይላችን ነው አይደል መጀመሪያ የምናበራው። ኦንላይን አይደለም የምንገባው፣ ቴሌግራም አይደለም የምንከፍተው። መጀመሪያ እኮ ነው አይናችን ግልጥ ከማለቱ ሱስ ውስጥ ስለሆነን እኮ ነው ሩጠን ስልካችንን ነው እንጂ እንደው እንዲህ ተንጠራርቶ ተመስገን የሚል የለም። እንስሳት እንኳን ጧት ሲነሱ እኮ አዕዋፋት እኮ ይዘምራሉ። ማንን እያመሰገኑ? ነጋ እያሉ ደግሞ በኋላ እኛን ይቀሰቅሳሉ። እኛ እኮ ደወሉ ሲሰማ 6 ሰዓት ላይ አይ ቆይ እስቲ ብርዷ ትለፍ፣ 9 ሰዓት አይ ቆይ ትለፍ፣ 12 ሰዓት አይ ቆይ ትንሽ ይንጋ፣ 1 ሰዓት ይሆናል። ከዛስ ማማተብም የለም ከሞሰብ አቅርቦ በልቶ መሮጥ። እዛም ሲሄድ መልካም ውሎ አይመጣም፣ ሆዱን ሲረበሽ ነው የሚውለው። ምክንያቱም እንስሳ ሆነናል። ጸሎት እንኳን አድርገን አንመገብ። ከአሕዛብ ባልተሻለ መንገድ መንፈሳዊ ዝለት ውስጥ ያለን እኛ ለእግዚአብሔር የማይመች ቤተ መቅደስ ሆነናል። ታዲያ እግዚአብሔር አምላካችን ምን አደረገ? የሰው ልጆች የመንፈስ ቅዱስ ማደሪያ የሆኑ ዘንድ መንፈስ ቅዱስን ምን አለላቸው? ላከላቸው። ሐዋርያት በስንት ቋንቋ ተናገሩ? በ72። በአንድ ቀን 3000 ክርስቲያኖችን አመረቱ ማለት ነው። እነዚያ ከግሪክ ከተለያየ ሀገራት ተሰብስበው በአይሁድ ጥላ ስር የነበሩ የአብርሃም ልጆች ነን የሚሉ አሕዛብም ሕዝብም በአንድ የጴጥሮስ ስብከት 3000 ሰዎች በንስሐ ጥምቀት ተጠምቀው የመንፈስ ቅዱስ ማደሪያ ሆኑ። የማን ማደሪያ ሆኑ? እኔና እናንተ ደግሞ አሁን ቤተ ክርስቲያን በሕፃንነታችን በ40 እና በ80 ቀን የማን ማደሪያ አድርጋናለች? የማን? የመንፈስ ቅዱስ። ስንጠመቅ የልጅነት ጸጋን ተሰጠ። ሜሮን ስንቀባ ደግሞ የመንፈስ ቅዱስ ጸጋ ማደሪያ ሆነን። ቅዱስ ሥጋው ክቡር ደሙን ስንቀበል ደግሞ ክርስቶስ በእኛ ውስጥ ኖረ። አሁን በዚህ ሕይወታችን ውስጥ ሳለን ጉድፍ
ይገባል። ምን ይገባል? ጉድፍ ኃጢአት ማለት ነው። ስለዚህ ይህን ኃጢአት በንስሐ ሳሙና ምን ማለት አለብን? ምን ማለት አለብን? መጥረግ አለብን፣ ማጽዳት አለብን። ምክንያቱም መንፈሳዊ የሆነውን የተቀደሰውን ንጹሕ መስዋዕት ለማቅረብ አለበለዚያ ግን በኃጢአት ውስጥ ሆነን 1.5 ሚሊዮን ብር ብናስገባ ያጸድቀናል? በረከት እናገኝበታለን? ብንዘክር እየሰማችሁኝ ነው አይደል? ድንኳን ጥለን እስከዛ ድረስ አድርገን ብዙ ህዝብ ብናበላ አታብሉ ማለት አይደለም። ግን ከነጉድፍ ሆኖ እግዚአብሔር ጋር ብልጥ መሆን አይሰራም። ይሁዳ ብልጥ ሆኖ ነው ጌታውን ለ30 ብር አሳልፎ ሸጠና መያዙን ሲያውቅ ቀድሞ ደግሞ ሄደና ገመድ ላይ ተንጠለጠለ። ግን አልሞተም። ምክንያቱም የሰው ብልጥ ድህነት በብልጠት አይሆንም። ድህነት በማመን ነው። በምንድን ነው? በማመን ነው፣ በትትና ነው፣ በየዋህነት ነው። ዛሬም የምታቀርቡትን መስዋዕት የጸሎት መጽሐፍ ይዘን መተን የምንጸልየው ጸሎት ዕጣኑን፣ መባውን፣ ጥላውን ይህን ሁሉ ለቤተ ክርስቲያን የምንሰጠውን በሙሉ ንጹሕ ካልሆነ እንጠየቅበታለን። ምን ካልሆነ እግዚአብሔርም ይላል ሰርቃችሁኛል፣ አስራቴን በኩራቴን ሰርቃችሁኛልና ሌቦች ናችሁ ይላል። ምንድን ናችሁ? ራሳቸውን ለካ አትሰድቡም አይደል? ስለዚህ የመንፈስ ቅዱስ ማደሪያ ለመሆን እግዚአብሔርን ደስ የሚያሰኝ መንፈሳዊ መስዋዕትን ለማቅረብ አተነው የነበረውን የልጅነት ጸጋ ለመመለስ ከተኛንበት ምን እንበል? እንነሳ። ምን ካልንበት? ከተኛንበት ክፉ ልማድ ከሰይጣን ይልቅ ምናችንን እንፍራ? ልማዳችን። አንዱ የሳር ፍራሽ ላይ ነው የሚተኛው እና ሁልጊዜ በህልሙ ጥቁር በሬ እየመጣ ያስፈራዋል። አንድ ቀን ያ በሬ አንስቶ ሲያፈርጠው አየ፣ በህልሙ ማለት ነው። እየሮጠ ሄደና ለአንድ አባት እንደው በሬ ዛሬ ሲወጋኝ አደረ ይላል። ልጄ ጸልይ ጸልይ። ምን በል? ጸልይ አሉት። በሁለተኛው ቀን ደግሞ አሁንም እንደተኛ ያ በሬ መጣና ምን አደረገው? የዛሬው ደግሞ ለየት ይላል። ሰማይ አጉኖ መሬት ሲጥለው እጁ ለብቻ እግሩ ለብቻ ሲሆን አየ። አማተበና ላበላብ ሆኖ ብድግ አለና ወደዛ አባት ሄዶ አባቴ እንዲህ ሆንኩ አለ። ልጅ ሆይ ጸልይ አሉት። ተመለሰና በሶስተኛው ቀን ግን ያየው እጅግ ያስፈራል። ዱቄት ሲያደርገው አየ። መጨረሻ ጮኸና ወደዛ አባት ሄዶ ምን አለ? አባቴ አረ ዛሬ ደግሞ ከትናንቱ የባሰ ዱቄት ሲያደርገኝ አየው አለ። ልጅ አሉት። አቤት አለ። ለመሆኑ የምተኛው ምን ላይ ነው አሉት። አይ አባቴ እሱማ ፍራሽ ላይ ነው። የምን ፍራሽ? የሳር ፍራሽ። አይ ምግቡን ይዘህበት እኮ ነው። ምግቡን ልቀቅለትና እሱም ምን ይላል? ስለዚህ ኃጢአታችንን ትተን በንስሐ ሳሙና ታጥበን በቅዱስ ሥጋው በክቡር ደሙ ስንከብር የመንፈስ ቅዱስ ማደሪያ እንሆናለን። ቅዱስ ጴጥሮስም መንፈሳዊ ቤት ለመሆን ተሰሩ ያለን ይህንን ነው። እንግዲህ በዓሉ እሁድ ሰኔ 1 ቀን ይከበራል። በዚህ በዓል ላይ ሁላችንም በቤተ ክርስቲያን ጠዋት ተገኝተን በዓለ ጰራቅሊጦስን እናከብራለን። ከ9 አበይት በዓላት አንዱ ነው። ሌላው ደግሞ ይህ ዕለት የቤተ ክርስቲያን ልደት ይባላል። በአንድ ቀን 3000 ክርስቲያኖች ተጠምቀው ምእመናን የሆኑበት ዕለት በቅዱስ ጴጥሮስ ስብከት ሐዋርያት ደስ ብሏቸው ሌሊቱን ሙሉ እኮ ነው፣ ቀኑን ሙሉ ብቻ አይደለም፣ ሌሊቱን ሙሉ ሲያስተምሩ ያደሩበት። እኔና እናንተ ለትንሽ ደቂቃ ቅዳሴ እንኳን መተን እኮ ትዕግስት የለንም። በኢየሩሳሌም ቆዩ ተብሏል። እትሁ እስኪባል ድረስ እኮ የሚቆይ የለም። አሃዱ ሳይባልበት እየሮጠ ይገባል፣ ጥሩ ነው። ግን እትሁ ሳይባል ደግሞ አቋርጦት ምን ይላል? ይወጣል። ትዕግስት የለውም። ጸሎት ይጀምርና የማይችለውን ገጽ ቆጠራ ይገባል። ስንት ገጽ ቀረኝ ይላል። ሁሉ ነገር በአግባቡ ነው፣ በአቅም ነው። ክርስትና ቀስ በቀስ እድገት ነው። በአንድ ጊዜ ጵጵስና ላይ ምን አይልም አይደረስም። ኃጢአት ግን ልብ አድርጉ
ኃጢአት ግን ከነበርንበት ማማ በአንድ ጊዜ ምን ይለናል? ያወርደናልና እንጠንቀቅ። ስለዚህ የቤተ ክርስቲያን ልደት ነው፣ የኛ የሁላችን ልደት ነው። ከዛ በተጨማሪ ደግሞ የሰንበት ትምህርት ቤቶች ልደት ነው። ስለዚህ ከነገ ዓርብ ከሰዓት ጀምረን እስከ ሰኔ 1 ድረስ በወልዲያ መድኃኔዓለም ካቴድራል የሰንበት ትምህርት ቤቶች ቀንን ምክንያት በማድረግ ለሕዝበ ክርስቲያኑ ምን ተዘጋጅቷል? ጉባኤ ተዘጋጅቷል። ስለዚህ ሁላችንም በዚያ ተገኝተን በዓሉን በጋራ እንድናከብር የሚል መልእክትንም አብሬ ለማስተላለፍ ነው። መንፈሳዊ ቤት ለመሆን ምን ሆኖ ተሰሩ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።